ሄለሾ ቆንጆ ናት። አለባበሷም አሪፍ ነው። ምንም ልብስ ደግሞ ብትለብስ ያምርባታል። ድሪያውንም ስትለብስ የአገር ባህሉንም ልብስ ስትለብስ በጣም ያምርባታል። ቆንጅዬ ናት። አነጋገሯ በጣም አስተዋይ ናት። ታውቃለች ደግሞ ሁሉን ነገር ያሰበችውን ነገር መናገር ትችልበታለች። ደፋር ናት። ይህንን መደበቅ አይቻልም፣ ያው ግልጽ ስለሆነ የሷ ባህሪ ማለት ነው። ነገር ግን አሁን ይሄንን ነገር ወደ መልካም ነገር ብትቀይረው ሰዎቹን የሰው ደካማ ጎኑን ሳይሆን መፈልፈል፣ መጥፎ ጎንም እንዳለው እኮ መልካም ነገሩም አለ አይደለ? መልካሙን ነገር አጉልታ ማሳየት ብትችል ያ ሰው የበለጠ መልካም ይሆናል እንጂ መጥፎ አይሆንም። እና አስተያየቷን